ዮን ሰላም ነው። ሰላም ነው። እንዴት ነህ? አለሁ እግዚአብሔር ይመስገን። እንዴት ነው ስላስገባኝ? እግዚአብሔር ይመስገን ሰላም ነው። ስለተቀበልኩኝ አመሰግናለሁ። አንዳንድ ጥያቄ ነበረኝ ወንድሜ። እሺ ጥያቄ ነው። ሄሎ አሰማም? ይሰማል። ጥያቄ ምንድን ነው? ይሰማል። እሺ ማለት እኔ እንኳን ስለ አልመሲሁ ስለ ኢሳ ወይም ስለ ኢየሱስ ክርስቶስ እና ስለ ሌሎቹ ነቢያቶች ነብዮች ነበር ልጠይቅህ ያሰብኩት። እሺ ጠይቅህ ማለት ይሄ አልመሲሁ ወይም ደግሞ ኢየሱስ ክርስቶስ ከመጡት ነቢያቶች መካከል ያለ ወንድ ልጅ ያለ ወንድ ዘር ፈሳሽ የተፈጠረ የሆነ ማለት የሆነ በቃ ምን ልበልክ ሚራክል በሆነ ነገር የተፈጠረ ሰው ነው እና ከመጡትም ከአላህ መልእክተኞች ሆነ ወይም ደግሞ በእኛ በክርስቲያኖቹ ከነዚህ ከአስተማሪዎቹ ከነ ሙሴ ከነ ያዕቆብ ከነ አብርሃም ማለት ከእናንተ ከነዩ መሐመድ ማለት የተሻለ ቦታ አይሰጠውም ይሰጠዋል ብዬ ነው የማምነው። ምክንያቱም የሆነ በቃ ሚራክል በሆነ ነገር ካለ ወንድ መፈጠር አንድ ራሱ ተአምር ነው። ሁለተኛ ደግሞ እዚህ ሞቶም አልቀረም አላህ ወይን እግዚአብሔር አመሳስሎም ይሁን አሳርጎታል። ብቻ በፍርድ ቀን ይምጣ ይሙት ያኔ እኔ አላውቅም። እሱን ግን ምን አይነት ክብር ነው ማለት ከሌሎቹ ነቢያቶች የተለየ ክብር ቦታ የተለየ ቦታ እንዲሰጠው አያደርግም አታስባለህ? እሺ እንግዲህ ኢየሱስ ክርስቶስ አንደኛ እንግዲህ ሞት አድርገው እንትን የሚል ድምፅ አለ መሰለኝ። አዳምጥ እንትን ሞት አድርገው ነው የሚረብሽ ድምፅ አለ። እሺ ኢየሱስ ክርስቶስ ከኛ ዘንድ በጣም የተከበረ ነብይ እኮ በጣም የተከበረ ነብይ ነው። ከነብያቶችም ኡሉል ዐዝም ከሚባሉ 5 ታላላቅ ነብያቶች አሉ። ማንም ነብይ ደረጃቸውን የማይደርስባቸው ከነዚያ መካከል አንደኛው ነው። አላህ ቃል በቃል በቁርአን ላይ ወጂሃን ፊ ዱንያ ወልአኺራ ብሎ ገልጾታል። በቅርቢቱም ዓለም በቀጣዩም ዓለም የተከበረ ብሎ ገልጾታል። ወሚነል ሙቀረቢን ከእኔ ዘንድ ቅርብ ደረጃ ካላቸው ታላላቅ ነብያት ብሎ ገልጾታል። ተአምራዊ በሆነ መንገድ ነው ወይ ኢየሱስ የተገኘው? አዎ ተአምራዊ የሆነ ነብይ ነው። ራሱ ተአምር ነው ኢየሱስ። ማርያምም ተአምር ነች። አላህ ነው ይሄን ያለው በቁርአን ላይ ወለቲ አሕሰነት ፈርጀሃ ፈነፈኽና ፊሃ ምን ሩሒና ወጀዐልናሃ ወብነሃ አየተን ልልዓለሚን እርሷንም ልጇንም ለዓለማት ሰው ሁሉ ተአምር አደረግኳቸው አለ። ኢየሱስም ተአምር ነው፣ ማርያምም ተአምር ነች። እኛ ጋር እኮ ኢየሱስ ክርስቶስ ማንም ባልተገኘበት መንገድ ተገኝቷል። ማርያም ማንም ወንድ ሳይገናኛት ልጅን ከእርሷ ተገኝቷል። ታዲያ በዚህ ላይ ግን ማን ነው ሊደነቅ የሚገባው ከተባለ ይሄን ድርጊት በእነርሱ ላይ ያደረገው ያ አንዱ አምላክ ነው ልንደነቅበት የሚገባው። ለምን ከተባለ ማርያምን በድንግልና እንድትወልድ አስተዋጽኦ ምንም አላደረገችም። ኢየሱስም በድንግልና እንዲወለድ ምንም አስተዋጽኦ አላደረግም። ማን ይሄን ያደረገው? ያ አንዱ አምላክ ነው። እናንተ ግን ይሄን በዚያ በአንዱ አምላክ መደነቁን ከዚያ ይልቅ በምን አደረጋችሁ? ድርጊቱ የተደረገባቸውን አካሎች ተደነቃችሁባቸው። አድራጊውን ትታችሁ አድራጊው ነው ልንደነቅበት የሚገባው። ከአምላካችን ከአላህ ዘንድ የሆነ ነው። ይሄ መልአኩ ገብርኤልን ማርያም ጠየቀችው። ቃለት አና የኮኑ ሊ ወለዱን ወለም የምሰስኒ በሸር እኔ ወንድ ያልነካኝ ስሆን ለእኔ እንዴት ልጅ ሊኖረኝ ይችላል ብላ ጠየቀችው። አንቺ ቻይ ስለሆንሽ ነው ያላት? አይደለም። ቃለ ከዛሊከ ላሁ የኽሉቁ ማ የሻ አምላክሽ አላህ ልክ እንዲሁ ያሻውን ይፈጥራል አላት። ወደ አምላክ መለሰላት ገብርኤል። አያችሁ እኛ ሙስሊሞች በዚያ ይሄን ድርጊቱን ባደረገው ነው የምንደነቀው። የእርሱ ነውና ሁሉ ስራው እርሱ ነውና ባለቤቱ። ኢየሱስ ክርስቶስና ማርያም በዚህ ድንቅ ተአምር ስራ በእነርሱ ላይ የተሰራውን ምንም አስተዋጽኦ አላደረጉ። ይሄን ስል ግን ጻድቅ አይደሉ እያልኩኝ አይደለም። ክርስቶስም ማርያምም ጻድቅ ናቸው ከኛ ዘንድ። አላህ ቃል በቃል በቁርአን ላይ ከሴቶች መካከል ጻድቅ ያላት ማርያምን ነው። የሚገርማችሁ ወኡሙሁ ስዲቀቱን ይላል። እናቱ ማርያም ጻድቅ ነች ይላል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ መሲሁ ጻድቅ ነው ብለዋል። ፈአቁሉ ከማ ቃለ ልዓብዱ ሳሊሕ ዒሳ ብኑ መርየም ኢን ቱዓዚብሁም ፈኢነሁም ዒባዱክ ወኢን ተግፊር ለሁም ፈኢነከ አንተ ልዓዚዙል ሐኪም። ጻድቁ የአላህ ባሪያ መሲሁ እንዳለም ምላለሁ እያሉ ስሙን ሲያነሱ ጻድቁ ይሉታል። አያቸው አይደለ? ይሄ ግን ጽድቅናቸው ለራሳቸው ነው። ገብቷቸዋል። ልክ እነርሱ እንደጸደቁ ከአምላካቸው ዘንድ እኛም እንጽደቅ ነው፣ ሌላ አይደለም። እነዚህ አካሎች ይህን ድርጊት ያደረገባቸው ያ አምላክ ነውና በዚያ በሰራባቸው በአምላክ እንደነቅ ነው፣ ሌላ አይደለም። ገብቷቸዋል። የተአምሩ ባለቤት አምላክ እንጂ ማርያም ወይንም ኢየሱስ አይደለችም። ገብቷቸዋል።
ማርያም ጻድቅ ነች፣ ክርስቶስ ጻድቅ ነው። ተአምራዊ ሰዎች ናቸው ሁለቱ። ማንም ባልተገኘበት መንገድ አምላክ አላህ ሱብሓነሁ ወተዓላ መሲሁን አስገኝቶታል። አምላካችን አላህ ሱብሓነሁ ወተዓላ ሌላው ሰዎችን በአራት መንገድ ፈጥሯል። አንደኛ ያለ አባት ያለ እናት የፈጠረው አለ። እሱም ማን ነው? አዳም ነው። ሁለተኛ ከእናትም ከአባትም፣ እነሱም ማን ናቸው? እኔ፣ አንተ፣ አንቺ ነን። ሶስተኛ ያለ እናት ከወንድ ብቻ ማነች? ሔዋን ነች። ከአዳም ጎን ነው የተፈጠረችው። የእሷ በጣም አስደናቂ ነው። ሌላኛው ማን ነው? ከእናት ብቻ ያለ አባት ማን ነው? እርሱ መሲሁ ዒሳ ዓለይሂ ሰላም ናቸው። ቦታቸዋል። በዚህ መልኩ አምላክ አላህ ሱብሓነሁ ወተዓላ በአራቱ መንገድ ፈጥሮ አሳይቶናል። ቦታቸዋል። ይህ ነው አምላክ አላህ ሱብሓነሁ ወተዓላ ሰውን አስደናቂ በሆነ መንገድ ፈጥሮታል። በአራት አይነት መንገድ ፈጥሮታል። ከእናትና ከአባት፣ ከአባት ብቻ፣ ከእናት ብቻ፣ በአራቱም አድርጎ ፈጥሯል አላህ ሱብሓነሁ ወተዓላ። ታዲያ ያንን ባደረገው በአድራጊ ነው መደነቅ ያለብን። በተደረገባቸው ሔዋን ያለ ሴት ከአዳም ጎን ለመፈጠሯ ምንም አስተዋጽኦ የላትም ነበር። በእሷ ሳይሆን የምንደነቀው ይሄን እርሷን ባደረጋት ነው የምንደነቀው በአምላክ። አዳም ያለ አባት ያለ እናት ከአፈር ብቻ ለመሰራቱ ምንም አስተዋጽኦ አላደረገም። በአዳም ሳይሆን የምንደነቀው አዳምን ካለመኖር ወደ መኖር ያመጣ ከአፈር ወደ ሰው የፈጠረ የሆነውን አምላክ አላህን ነው የምንደነቅበት። ክርስቶስ ኢየሱስ ከድንግል ማርያም ያለ ወንድ ዘር ፈሳሽ ለመፈጠሩ ምንም አስተዋጽኦ የለው። ስለዚህ በማን ነው የምንደነቀው? ይሄም በእርሱ ላይ ባደረገው ነው የምንደነቀው። እኔ፣ አንተ፣ አንቺ ለመገኘታችን ምንም አስተዋጽኦ አላደረግንም። በእኛ ሳይሆን የምንደነቀው በእኛ ላይ ይሄን ባደረገ ነው የምንደነቀው። አየህ አይደለ? ወሚን አያቲሂ አን ኸለቀኩም ይለናል አላህ በቁርአን ላይ። ከተአምራቶች መካከል እናንተን መፍጠሬ ነው። ያ ተአምሬ ማን ነው? የእርሱ ነው። መሲሁን በዚህ መልኩ ተአምራዊ በሆነ መንገድ እንዲገኝ ያደረገው እርሱ ነው። ማርያምን ያለ ወንድ ዘር ፈሳሽ እንድትወልድ ያደረጋት እርሱ ነው። ስለዚህ ያ ነው። ማርያም ጻድቅ ነች፣ መሲሁም ጻድቅ ነው። መሲሁ ከታላላቅ ነቢያቶች ነው። በጣም ከምናከብራቸው ከምንወዳቸው ነቢያቶች መካከል አንደኛው ነው። ገብቶሃል? ይህ ነው። መሲሁ በጣም በርካታ ተአምራትን አላህ ሰጥቶት ነበር። የእውነተኛ ነቢይነቱ ማረጋገጫ ናቸው። እነዚያ ግን የአምላክነቱ ማረጋገጫ አይደሉም። ተአምር ሲጀምር አምላክ ለነቢይ የእውነተኝነቱ ማረጋገጫ ይሆን ዘንድ የሚሰጠው የሆነ ተሰጥኦ ነው። መሲሁ የተባረከ ነው። አላህ ቃል በቃል በቁርአን ላይ ወጀዐለኒ ሙባረከን እንዳለ ይነግረናል። አምላክ የአላህ ብሩክ አድርጎኛል አለ መሲሁ። ብሩክ ማለት ነው ማለት ነው ወጀዐለኒ ሙባረከን አይ ነፋዐን ሊናስ፣ ለሰዎች በጣም ጠቃሚ አድርጎኛል ማለት ነው። ሰዎች በመሲሁ ዘመን ማንኛውንም አካላዊ ህመም ታመው ወደ እርሱ አይመጡም የፈወሳቸው ቢሆን እንጂ። ለምጽ ታሞ ሰው ከመጣ ወደ መሲሁ የዛኔ ይፈውሰው ነበር በአላህ ፍቃድ። ቢስሚላህ ብሎ በአላህ ፍቃድ ብሎ ይዳብሰዋል፣ ወዲያው ይፈወሳል። ገብታችኋል አይደል? ማየት የተሳናቸውን ይፈውስ ነበር። መስማት የተሳናቸውን ይፈውስ ነበር። መናገር የተሳናቸውን ይፈውስ ነበር። ማንኛውም በሽታ ወደ መሲሁ መጥቶ የዛኔ ሳይፈውስ አይሄድም ነበር። ገብታችኋል አይደል? ይህ ነው እና ይህ ግን ለምንድን ነው ከተባለ እውነተኛ ከአምላክ ዘንድ የተላከ መሆኑን ማረጋገጫ ነው። ለዚህም ነው ራሱ ወረሱለን ኢላ በኒ እስራኤል አኒ ቀድ ጅእቱኩም ቢአያቲን ሚን ረቢኩም ይላል። እኔ ወደ እስራኤላውያን ልጆች የተላኩላችሁ መልእክተኛ ነኝ አለ። የመልእክተኝነቱ እውነተኛ ለመሆኑ ማረጋገጫስ ምን አመጣ ከተባለ አኒ ቀድ ጅእቱኩም ቢአያቲን ሚን ረቢኩም አለ። እኔ ከጌታችሁ የሆኑ ተአምራቶችን አመጣሁላችሁ አለ። አያችሁ፣ የእውነተኛ መልእክተኝነቱ ማረጋገጫ ናቸው እነዚያ። ታዲያ ሌላኛው ነገር ልናውቀው የሚገባ ነገር ምንድነው? ከመሲሁ ምንድነው ከኛ የሚፈልገው የሚለውን በደንብ ልታስተውሉ ይገባል። መሲሁ እንደው ዝም ብሎ ተአምራትን አሳይቶ አስጨብጭቦ ለመሄድ ነው በሰዎች ዘንድ አይደለም። ከተአምራቱ በስተጀርባ ከኛ የሚፈልገው አለ። ምንድነው የፈለገው? የምንወደው ከሆነ ያንን ነው ማየት ያለብን። ገብታችኋል አይደል? አንድን ሰው ከወደዳችሁት ይህ ሰው ከኔ ምንድን ነው የሚፈልገው? የምትወዱትን ሰው ትታዘዙታላችሁና መሲሁ ምን አለ መጽሐፍ ቅዱስ ላይ እንዳነበባችሁት ብትወዱኝስ ትእዛዜን ትጠብቃላችሁ ነው ያለው። ታዲያ ምንድን ነው የሚፈልገው? ፈተቁላህ ወአጢዑን አለ መሲሁ። መጨረሻ ላይ ተአምራቱን አሳይቶ ከጨረሰ በኋላ አላህን ፍሩና አሁን የማዛችሁን ትእዛዝ ብቻ ታዘዙኝ አለ። አንድ ትእዛዝ ነው ትእዛዙ። ምን አለ? ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም አለ። የማዛችሁም ይሄው ነው አለ። የእኔም ጌታ የእናንተም ጌታ እርሱ አንዱ አላህ ብቻ ነው፣ እርሱንም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። አለቀ። መሲሁ ከሰዎች የፈለገው ይሄን ነው። ስለ አምላኩ ክብር ሊገልጥ ነው ለሰዎች የመጣው። ያን አንዱን አምላክ አምልኩ ሊል ነው የመጣው። እኔን አምልኩኝ ሊል አልመጣም። እነዚህ ድንቅ ተአምራቶች የእርሱን አምላክነት ሳይሆን የእውነተኛ መልእክተኛነቱን ማረጋገጫ ናቸው። ለዚህም ነው አልዓዛርን ሲያስነሳ አይተህ ከሆነ ወደ ሰማይ ቀጥ አለና አባት ሆይ
ስለሰማኸኝ አመሰግንሃለሁኝ አለ። ሁልጊዜም እንደምትሰማኝ ያውቃለሁ አለ። ከዚህም ህዝብ ፊት ይሄን ቃል የምናገረው አንተ እንደላከኝ ያውቁ ዘንድ ነው አለ። አምላክ እንደሆንክ ያውቁ ዘንድ አይደለም ያለው፣ አንተ እንደላከኝ ያውቁ ዘንድ ከአምላክ ዘንድ የተላከ እውነተኛ መልእክተኛ መሆኑን ለማሳየት ነው አልዓዛርን ያስነሳው። አንተ እንደላከኝ ያውቁ ዘንድ። ስለዚህ እውነተኛ ከአምላክ ዘንድ የተላከ መልእክተኛና ነቢይ መሆኑን ማረጋገጫ ናቸው እነዚያ ተአምራቶች ሁላቸውም ማለት ነው። ይታል ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ ምን አለ? አባት ሆይ አንድና ብቸኛ እውነተኛ አምላክ አንተን እንዲሁም አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ህይወት አለ። አይደለ? ስለ አምላኩ ሊናገር የመጣው መሲሁ ወረበል ከዕባ በአምላኩ በጣም ቀናተኛ ነው። የአምላኩን ክብር ለማንም ለራሱም ሆነ ለማንም አይሰጥም። ይወጣል። ለዚያ ለአምላክ ብቻ ሰዎች እንዲገዙና እንዲሰግዱ ሊያስተምር የመጣ አንድ መልእክተኛና ነብይ ናቸው። ይሄ ነው ባቢ። ሌላ ጥያቄ ካለ ጠይቅ። በዚህ ላይ ያልገባህም ካለ ጠይቅ ትችላለህ። እሺ ወንድሜ በጣም አመሰግናለሁ። ሁሉም ተመልሶልኛል እና አንድም ጥያቄ አለኝ። ጊዜን ካልወሰድኩብህ ልጠይቅህ። እሺ ሰማለሁ። እስኪ ወንድማችን ይቅርታ ጋር እኔ አንዴ አስቤና አልቀሸበት አላገኘሁም። ጥያቄኝ ለጥያቄ እሱ ጨርስና ትቀጥያለሽ። እሺ ጨርስ። ልቀጥል? እሺ ወንድሜ አንድ ደግሞ የመጨረሻ ጥያቄ ልጠይቅህና ከስር ወደ አዳምጣለሁ። በእኛ አስተምሮት በነገራችን ላይ እኔ ፕሮቴስታንት እምነት ተከታይ ነኝ። ሃይማኖት ከቤተሰብ ወይም ከእምነት ይወረሳል ብዬ አላምንም። እኔ ባነበብኩትና በሰማሁት ነው ማምነው እና ደግሞ ሞትን የዘላለም ሞትን በሆነ በእምነት አለኝ በሆነ ሃይማኖት ተከታይ በሆነ አመልጣለሁ ብዬ ነው እዚህ እምነት ውስጥ የገባሁት። ምክንያቱም ታውቃለህ ሞት ሲያስፈራራን ነው ወደ እምነት ውስጥ ወደ ሃይማኖት ውስጥ የምንገባው አይደለ? ሞት ባይኖር ኖሮ ምንም ምን አገባኝ ሄድ ብለን በቃ እንኖራለን። ልክ እንደ መላእክቶች መንፈስ ብቻ ብንሆን እንኖራለን። ግን አሁን በእኛ አስተምሮት አሁን የሰው ልጅ ሲፈጠር ከነፍስ ከስጋና ከመንፈስ ነው። ከዛን ይሄ አዳምና ሔዋን እንደዚህ ከተፈጠሩ በኋላ ስኖሩ ሞት ወደ እነሱ መጣ። በእኛ አስተምሮት የዘላለም እርግማን አለባቸው። ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይሻላል ብሏል እና ወደ እግዚአብሔር መንገድ ወደ መንግስተ ሰማያት ወይም ወደ ጀነት የምንገባበት ሃይማኖት ይሄ ነው ብዬ ትንሽ ካነበብኩት ነው የምነግርህ። እና እንትን ስል በቃ ማለት ለእኔ ብሎ ማለት ከእግዚአብሔር ጋር ከአብቀብቀኝ ከቅድም እንዳልኩ አልመሲሁ አልሞተም፣ ሞትን አልቀመሰም። ምድር ላይ ሲኖር ሁሉም የእግዚአብሔር ፍጥረት ከአዳምና ከሔዋን ጀምሮ እስካሁን ሁላችንም እንሞታለን። ስለዚህ ሞት ወደኛ መጥቷል ስንጃ እና እኔ በተማርኩት ነው ባነበብኩት የሰው ልጅ ሞት ወደኛ የመጣው በሰራነው ኃጢአት ነው እና ስንፈጠርም ዘላለማዊ ነበርን። ልክ እንደ መላእክቶች ዘላለማዊ ነበርን። ምክንያቱም ሰይጣን ዘላለማዊ ባይኖረው እስካሁን ይጠፋ ነበረ። መንፈስ ስለሆነ አይጠፋም እስካሁን እስከ መጨረሻው የፍርድ ቀን እስከሚመጣ ቀን እስከሚመጣ ማለት ነው። ስለዚህ አሁን ወደ አብ ወይ ወደ እግዚአብሔር ወይ ወደ አላህ የምገባበት መንገድ በየትኛው ነው ማለት ይሄን ነገር ታስረዳኝ። ለምሳሌ አሁን የዘላለም ፍርድ ተፈርዶብኛል። ባይፈረድብኝ ኖር አልሞትም ነበረ። ስለዚህ ከዚህ ሞት ማመልጠው እንዴት ነው? በኢሳ በኩል ነው የምገባው? በነቢዩ መሐመድ በኩል ነው የምገባው? ወይም በሙሴ በኩል ነው የምገባው? እንደና ትንሽ በዚህ ጋር ግልጽ አድርግልኝና ዊት አድርጌ ያዳምጣሉ። ወንድሜ አመሰግናለሁ በጣም። እሺ መልካም። የሰው ልጅ ትልቅ የሚያሳስበው ነገር ከሞት በኋላ ያለው ህይወት ነው። ለመሆኑ ከሞት በኋላ የዘላለም ህይወት አለ የለም? ቦታቸው አለ አይደል? ሞት ሲል ወንድማችን ስጋዊ ሞትን እያለ አይደለም ወገናችን። ምክንያቱም ስጋዊ ሞት በሁሉም ላይ አለ። እኔ በስጋዊ ሞት ለዘላለም እንድቆይ ብሎ ሰው እንትን ቢል ይሄ ስህተት ነው። ነቢያትም እነ አብርሃም እነ ሙሴ እነ ይስሐቅ ያዕቆብ ሁሉም ሞተዋል። ትክክለኛ ሞት ብሎ ማለት ግን መንፈሳዊ ሞት ነው። ከሞት በኋላ የዘላለም ገሃነም ውስጥ መግባት ነው። ትክክለኛ ደህነት ብሎ ማለት ከሞት በኋላ የዘላለም ገነትን ማግኘት ነው። እሱ ነው ትክክለኛ ህይወት። ይሄን አላህ በቁርአን ላይ ወኢነ ዳር አልአኺረተ ለሂየ አልሐይዋን ይላል። በቁርአን ላይ ሲናገር ሱረቱል አንከቡት ላይ ትክክለኛ ህይወት ማለት የመጨረሻይቱ ዓለም ህይወት ነች እያለ ይናገራል። ያችሁ ያ ነው ትክክለኛ ህይወት ተፈሽዋል። ስለዚህ ያን እንዴት ነው ልንድን የምንችለው በማን መንገድ ነው የሚለው ነው። እንግዲህ አምላክ አላህ ሱብሓነሁ ወተዓላ ይሄን ለመጀመሪያው ሰው ለአዳም ከሱ ጀምሮ አሳውቆታል። የሚገርማችሁ ብለን እናምናለን በኢስላም ከአዳም ጀምሮ
አምላክ አላህ አዳምን ከሰማይ ወደ ምድር በሚያወርደው ጊዜ ለዘላለም ገነትን የሚወርስበትን መንገድ ከገሃነም የሚርቅበትን መንገድ አሳውቆት ነው። ገብታችኋል አይደል? ያ ምንድን ነው ከተባለ ዲን አልኢስላም የእስልምና ሃይማኖት ነው። ያንንም አምላክ አላህ ሱብሓነሁ ወተዓላ ለነቢያቶች ሁሉ እያዘዘ በየጊዜው ሰዎች የሚድኑበት ብቸኛውን መንገድ ኢስላምን አስተምሩ ብሎ ላካቸው፣ አስነሳቸው። ይህን ለአዳም መጀመሪያ የነገረውን ሱረቱል በቀራ ላይ ገና ሲያወርደው ምን ይላል? ቁልና ህቢጡ ሚንሃ ጀሚዓ ፈኢማ የእትየነኩም ሚኒ ሁደን ፈመን ተቢዐ ሁዳይ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን ወለዚነ ከፈሩ ወከዘቡ ቢአያቲና ኡላኢከ አስሓቡ ናር ሁም ፊሃ ኻሊዱን ይላል። ቁልና ህቢጡ ሚንሃ ጀሚዓ አዳምንም ሔዋንንም ሁላቸውንም በሉ ሁላቸውም ወደ ምድር ውረዱ አልኳቸው ይላል። ገና ሲያወርዳቸው ጀምሮ ምን ቃል ሰጣቸው? የዛኔ ተመልከቱ። ፈኢማ የእትየነኩም ሚኒ ሁደን አላቸው። አዳምና ሔዋን ሆይ ከእኔ የሆነ አንድ ቅኑ መንገድ በሚመጣላችሁም ጊዜ አላቸው። ያ መንገድ ነው በቃ መዳኛቸው። ፈመን ተቢዐ ሁዳይ ያን የእኔን ቅኑ መንገዴን የተከተለ ሰው ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን በእነርሱ ላይ ፍርሃትም ሆነ ሐዘን የለባቸውም አለ። ወለዚነ ከፈሩ ወከዘቡ ቢአያቲና ነገር ግን ያን ቅኑ መንገዴን የካዱና ያስተባበሉ አናቀጾችን ያስተባበሉ ሰዎች ኡላኢከ አስሓቡ ናር እነዚህ የእሳት ጓዶች ናቸው። ወይም ፊሃ ኻሊዱን እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ይሆናሉ አለ። ይህንንም ቃሉን አምላካችን አላህ ሱብሓነሁ ወተዓላ ፈጸመ በአዳም ልጆች ላይ። ከአዳም ልጆች በየዘመናቱ ነቢያት የሚባሉን እያስነሳ ይህን ቅኑ መንገድን ለሰዎች አስተምሩ እያለ ላካቸው። ገብታችሁ አይደል? እነዚያም ነቢያት ያን ቅኑ መንገዱን ኢስላምን ያስተማሩ። አምላክ አላህ ሱብሓነሁ ወተዓላ ቅኑ መንገድ ከእርሱ ዘንድ ምንድን ነው ከተባለ ሱረቱል አሊ ዒምራን ምዕራፍ 3 ቁጥር 19 ላይ ምን ይላል? ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካቸው ዘንድ ቀጥተኛው ጎዳና ኢስላም ነው እያለ ይናገራል። ቀጥተኛው ሃይማኖት ኢስላም ነው ይላል። በሌላ ቦታ ላይ ሱረቱል ማኢዳ ላይ ምን ይላል? ወረዲቱ ለኩም ልኢስላመ ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላቸው እያለ ይናገራል። ከእስልምና ውጭ ሌላን መንገድ ይዛችሁ ብትመጡ ወደ ገሃነም ነው የምትገቡት እያለ ይነግረናል። ሌላ ቦታ ላይ ሱራ አልዕምራን ላይ ይህን ሲናገር ምን ይላል? ወመን የርገቡ የቁል ላህ ሱብሓነሁ ወተዓላ ወመን የብተጊ ገይረ ልእስላሚ ዲነን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው ያ ሃይማኖቱ ከኔ ዘንድ ተቀባይነት የለውም፣ የትንሣኤ ቀንም ከከሰሩ ሰዎች ይሆናል፣ ከገሃነም ሰዎች ይሆናል አለ። ያችሁ ነቢያቶች በየጊዜው እየመጡ ይሄን ሃይማኖት ለትውልድ ሰበኩ። ወታቸዋል። ያዕቁብ ምን አለ ለልጆቹ? ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖት እስልምናን መርጦላችኋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሞቱ አላቸው ይላል። ያን ቃል ኪዳኑን አምላክ በነቢያት ላይ እያወረደ አዘዘ። እስላምን ጥሩ አላቸው። መዳኛው መንገድ እርሱ ብቻ ነው አላቸው። መሲሁም በዘመኑ ለሐዋርያቶች ይሄን ያስተማራቸው ሐዋርያቶች ቃል በቃል እኛ ሙስሊሞች ነን እያሉ ሲናገሩት ያለ ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ሐዋርያቶችን ሲገልጽልን ይላል ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊሂ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን አስተላለፍኩ ይላል አምላክ አላህ። በማን በኩል ነው የሚተላለፍላቸው? በመሲሁ በኩል። ለእነርሱ የተመረጠው መልእክተኛ እርሱ ነውና ምን አላቸው? አን አሚኑ ቢ ወቢረሱሊሂ እናንተ ሐዋርያቶች ሆይ በእኔ በአምላካችሁ በአላህ መኑ በላኩላችሁም መልእክተኛ በመሲሁ መኑ አልኳቸው ይላል። ቃሉ አመና እነሆ አምነናል አሉ። ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክር አሉ። አያህርን ስለዚህ ለሐዋርያቶች ቀናውን መንገድ ኢስላምን ይከተሉ ዘንድ የተመረጠላቸው መካከለኛ ወይንም መልእክተኛ ማን ነበር? መሲሁ ነበር። መሲሁን ሳይከተሉ በመሲሁ ዘመን የነበሩ ሰዎች በፍጹም ያንን ቀናውን ጎዳና የአምላክን ጎዳና ኢስላምን አያገኙም ነበር። አየህ በየዘመናቱ ነቢያት የአምላክ መካከለኛ ናቸው። የአምላክ መልእክተኞች ናቸው። በአምላክና በሰዎች መካከል ሆነው ቀናውን ጎዳና የሚያስተምሩ ናቸው። በዚህ ዘመን ታዲያ ማን የተመረጠላችሁ ከተባለ ከመሲሁ በኋላ አምላክ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስነስቷል። ይህን ቃል በእርሳቸው ላይ ሲናገር አላህ ሱብሓነሁ ወተዓላ ምን ይላል? ወተቢዑሁ ለዐለኩም ተህተዱን አለ። ሙሐመድን ተከተሉት ቀናውን ጎዳና ታገኙ ዘንድ ይለናል ሱረቱል አዕራፍ ላይ። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላህ ወየግፊር ለኩም ወላሁ ገፉሩን ረሒም ይላል ሱራ አልዕምራን ላይ። ሙሐመድ ሆይ ሰዎችን እንዲበላቸው ይላል አላህን የምትወዱና እርሱን ማግኘት የምትፈልጉ እንደሆናችሁ እኔን ተከተሉ በላቸው፣ አንተን ይከተሉ አለ። አንተን ሲከተሉ ጊዜ የእኔን ውዴታና ቅኑ መንገድን ያገኛሉ አለ። አያረለ ስለዚህ በእኛና በእርሱ መካከል ያደረገው አሁን አምላክ አላህ ማንነ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነው። በእርሳቸው ላይ ያንን ያዘዘውን የነቢያትን ሲያዝ የነበረው በየጊዜ ያንን ኢስላም ስንከተል ጊዜ የዛኔ ዘላለማዊ ህይወት እናገኛለን። ገብቶሃል? ከዘላለም ሞትም ትድናለህ። ይህን ነው አላህ ሱብሓነሁ ወተዓላ የተናገረው።
አላህ ቃል በቃል ራሱ ይሄን መንገድ ለተከተሉ ሰዎች በቀጣዩ ዓለም ያላቸውን የተስፋ ቃል ሲናገር ምን ይላል? ሱረት ሉቅማን ቁጥር 8 ላይ ቁጥር 6 ላይ ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቀን ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለላቸው፣ እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ሲሆኑ ይህም የእኔ የአላህ ቃል እውነት ነው፣ እኔ አሸናፊና ጥበበኛ ሆንኩኝ አምላካቸው ነኝ እያለ ይናገራል። በሌላ ቦታ ላይ ምን ይላል? ወዐደ ላሁ ለዚነ አመኑ ወዐሚሉ ሷሊሓት ጀናት ይላል። ለእነዚያ አምነው መልካምን የሰሩ ሰዎች ገነትን ለዘላለም እንደሚኖሩባት ቃል ገብቼላቸዋለሁ እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በሽር ያ ዑመር ብን አልኸጣብ እናስ ወቁል ኢነሁ ላ የድኹሉል ጀነተ ኢላ ነፍሱ ሙስሊማ። አንተ ዑመር ሆይ ሂድና በሰዎች መካከል ይህን ቃል አብስራቸው፣ እነሆ ገነትን ከሙስሊም ነፍስ ውጭ ሌላ ማንም ገነት አይገባባትም ብለህ ንገራቸው ይላል። እና አላህ ስብሐነሁ ወተዓላ በቁርአን ላይ ነቢ ሰለላሁ ዐለይሂ ወሰለም በሐዲት ላይ ከሞት በኋላ ያለውን ህይወት ዘላለማዊ ህይወት ሰዎች ሊወርሱት የሚችለው ኢስላምን ሲከተሉ እንደሆነ ቃል በቃል ተናግረዋል። በነቢያት ሁሉ ዘመን ይህ ነበር ሲነገር የነበረው፣ አንድና ብቸኛ የሆነውን አምላክ በማምለክ። ይሄ ነው ኢስላም ብሎ ማለት። የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ምንድን ነው ከተባለ አንድና ብቸኛ የሆነውን አምላክ በብቸኝነት አምልክ ነው። በእርሱ ላይ ቅንጣት ሌላ አካል አታጋራ ነው። መሲሁ ይሄን ነው ሲያስተምር የነበረው። እነ ሙሴም ይሄን ነው። ነቢዩ ሰለላሁ ዐለይሂ ወሰለም መጥተው በነቢያት መንገድ ይሄን ያስተማሩት። የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሙስሊም ጌታ አምላካችን አንድ አምላክ ነው አሉ አይደል? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ያ ሙዓዝ ብን ጀበል ኢነከ ተእቲ ቀውመን ሚን አህሊል ኪታብ ፈልየኩን አወል ማ ተድዑሁም አን የሽሀዱ አን ላ ኢላሃ ኢለላህ ወአኒ ረሱሉላህ። አያቸው ሰዎችን ሲያስተምሩ ሲልኩ ጊዜ ነቢ ሰለላሁ ዐለይሂ ወሰለም አንተ ሙዓዝ ሆይ አሁን ወደ የመን ትሄዳለህ፣ በዚያም ላይ የምታገኘው አይሁድና ክርስቲያኖችን ነው። አደራ መጀመሪያ የምትጠራቸው አንድና ብቸኛ የሆነውን አምላክ አላህን እንዲያመልኩ ነው። ይሄንንም ከታዘዙ እኔ የእርሱ መልእክተኛና ነብይ መሆኔን አስተምር። ይሄንንም ከታዘዙ ለእርሱ ለዚያ ለአንዱ አምላክ በብቸኝነት ሶላትን እንዲሰግዱ እዘዛቸው። ይሄንንም ከታዘዙ በአመት ዘካ ወይም ምጽዋት እንዲያወጡ እዘዛቸው። ይሄን ከታዘዙ ጾም፣ ከዚያ ዘካ እያለ ይቀጥላል። ስለዚህ هذا هو الإسلام። ይህ ነው ኢስላም፣ የሰው ልጆች የመዳኛ መንገድ። አምላክ አላህ ከአዳም ጀምሮ እስከ መጨረሻው ትውልድ ድረስ ላለው የዘረጋው መንገዱ ይሄ ነው። ያንንም የሚሰብኩ ነቢያት የሚባሉን አስነስተዋል። መሲሁ